እርግጠኛ ካልሆን ጭራሽ በቸርች በኩል ሲኦል ከተገባ ከባድ ነው የሚሆን። አሁን የኛ ሀገር ሰውዬ ቢሆን የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ሕዝብ የለኝም ይላል፣ እያንዳንድሽ ይላል የሰራዊት ጌታ እግዚአብሔር ብሎ ነው የሚጀምረው። ጳውሎስ ምን ብሎ ጀመረ? በቆሮንቶስ ላለች ለማን ይሄ ኃጢአት አያበረታታም፣ ይሄ እንደ ልብሽ የሆንሽ ግቢ ማለት አይደለምን? ጳውሎስ ያን ማህበር በደሙ የእግዚአብሔር ማህበር አላረገው፣ በክርስቶስ ነው የሆነው። ያንን አንዴ የዳነ እስከ መጨረሻው ድኖ ይቀናል። ለስጋ በጣም ደስ የሚያሰኝ ትምህርት። ነገር ግን እንዳለመታደል ሆኖ በጣም ብዙ ሚሊዮን የሆኑ ክርስቲያኖችን ያልተረጋገጠ ስፍራ እንዲጠብቁ በማድረግ ቀስ በቀስ ከእግዚአብሔር ሀሳብ ስተው እንዲወጡ በማድረግ እግዚአብሔር እቅድ ውጭ እንዲሆኑ በማድረግ ላይ ያለ በጣም አደገኛና መርዛማ የሆነ ትምህርት እንደሆነ እንመለከታለን። መጽሐፍ ቅዱስ በየትኛውም ቦታ ስናይ አንዴ በክርስቶስ ኢየሱስ ካመናችሁ በፍጹም መዳናችሁ ከእናንተ አይወሰድም ብሎ በአንድ ቦታ ይናገራል። እንደውም በተደጋጋሚ መጽሐፍ ቅዱስ የሚናገረው እስከ መጨረሻው ድረስ ልንጸና እንደሚገባ፣ እንደዛ ካልጸናን መዳናችን እንደምናጣ ነው መጽሐፍ ቅዱስ ግልጽ በሆነ መንገድ የሚናገረው ማለት ነው። ዛሬም እንደ ሰባት የቀዳድዌት አማኝ ቤተክርስቲያን አስተማረችን፣ እኔም በግል እግዚአብሔር ቃል ፈትሼ ያስተዋልኩት እውነት ቢኖር የዳነው በእግዚአብሔር ጸጋ ቢሆንም በክርስቶስ ኢየሱስ ጸጋ ቢሆንም በፍጹም በስራችን መዳናችን ልናገኝ እንደማንችል ወይ ደግሞ ሰማይን በመልካም ስራችን ብዛት ልንገዛው እንደማንችል ክርስቶስ ብቻውን እንደሚያድን መጽሐፍ ቅዱስ እንደሚናገር እናያለን። ነገር ግን በየትኛውም ቦታ ላይ አንዴ የዳነ ሰው ከዛ ከድነት መንገዱ ቢወጣ እንኳን ከእግዚአብሔር ሀሳብ ቢወጣ እንኳን ቢክድ እንኳን የእግዚአብሔር መንግስት አያጣም ወይ ደግሞ ድነቱም አያጣም የሚል ትምህርት ግን መጽሐፍ ቅዱስ ላይ አናገኝም። ሁለተኛ ጢሞቴዎስ ምዕራፍ 2:12 ላይ በግልጽ እንደሚናገረው ብንጸና ከእርሱ ጋር ደግሞ እንነግሳለን፣ ብንክደው ግን እርሱ ደግሞ ይክደናል ብሎ እዚህ ጋር ይናገራል። ክርስቶስ ራሱ በአንደበቱ እንደተናገረ ማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ እስከ መጨረሻው የሚጸና ግን እርሱ ይድናል እንዳለ፣ እንግዲህ ይህንን በማንኛውም አይነት ቃል ስንጠቃ ውስጥ ልንገባ ወይ ደግሞ ኮሜንተሪዎችን ማገላበጥ አይጠበቅብንም። ቃል በቃል እስከ መጨረሻ የሚጸና ሲል እስከ መጨረሻ የማይጸና አይድንም እያለ ነው ማለት ነው። ስለዚህ የእግዚአብሔርን ቃል በማጣመም ነው፣ ሰዎችን ማሳት አስፈላጊ አይደለም። ደግሞ ከምንም በላይ አንዴ የዳነ ሰው እምነቱ አይወሰድም ወይ ደግሞ አንዴ የዳነ እስከ መጨረሻው ድኖ ይቀናል የሚለው ትምህርት በጣም አደገኛ የሚያደርገው ዛሬ ብዙ ሚሊዮን ክርስቲያኖችን ከዚህ ትምህርት አማካኝነት መንፈሳዊ እንቅልፍ ላይ እንዳሉና ወደ መንፈሳዊ እንቅልፍ እንዲፈልሱ ምክንያት እንደሆነ እንመለከታለን። ምክንያቱም ይህንን ትምህርት በመቀበል ምንም አይነት ትጋት ዛሬ የለም፣ ምንም አይነት ጸሎት የለም፣ ምንም አይነት በእግዚአብሔር ቤት መቅረብ የለም፣ ምንም አይነት ንስሐ የለም። ዛሬ ዓለምና የእግዚአብሔርን መንገድ ወይ ደግሞ ሁለቱን አንዳንድ ላይ አስታርቀው ኮምፕሮማይዝ አድርጎ ምንም ችግር እንደማይሰማው አይነት ቤተክርስቲያን ውስጥ አባሎችን እያፈራ እንዳለ ይህ ትምህርት እንመለከታለን። ምክንያቱም ዛሬ ብዙዎች በአንድ ወቅት ተጠምቄያለሁ ብሎ ያስባሉ። ክርስቶስን እንደ ግል አዳኜ አድርጌ ተቀብያለሁ፣ ስለዚህ በማንኛውም መንገድ ውስጥ ብሆን ሰማይን አላጣም፣ እንደምንም መንገድ በማንኛውም ሁኔታ ውስጥ የተጨማለቀ ጉዞ እንኳን ቢኖረኝ በኃጢአት ቢጨማለቅም ችግር የለውም በማለት በእንደዚህ አይነት መንገድ ዛሬ ብዙ ክርስቲያኖች እንዲጓዙ ምክንያት እየሆነ እንዳለ እንመለከታለን። ነገር ግን በየቀኑ ለስጋ በመሞት እና ከክርስቶስ ኢየሱስ ጋር በግል የማያቋረጥ ህብረት መፍጠር እንደሆነ ዮሐንስ ወንጌል 15:6 በግልጽ ይናገራል። ልክ እስራኤላውያን እግዚአብሔር ከግብፅ ምድር አስወጥቷቸው በምድረ በዳ አልቀው እንደቀሩ በጣም እጅግ ጥቂቶች ከነዓንን መውረስ እንደቻሉት ሁሉ ዛሬም በተመሳሳይ መንገድ ብዙ ክርስቲያኖች ይህንን አደገኛ ትምህርት ተቀብለው መንፈሳዊ ጉዟቸውን እንደቀሩ፣ ስለዚህ ዛሬም አንድ ሰው መንፈሳዊ ጉዞ ላይ እግዚአብሔርን እምቢ የማለትና ከእግዚአብሔር ሀሳብ የመውጣት ከእግዚአብሔር መንገድ የመውጣት በሌላ አነጋገር ከድነት መንገድ የመውጣት እንኳን ፍላጎት ቢኖሩ እንደሚችልና መዳኑን እንደሚያጣ እንመለከታለን። ምክንያቱም እግዚአብሔር የፍቅር አምላክ ነው፣ ማንንም አያስገድድም፣ ማንም በግድ እንዲያመልከው አያደርግም ማለት ነው። ስለዚህ የእግዚአብሔር መንግስት የምንወርሰው አውቶማቲክ በሆነ በአንድ ቅጽበት በወሰነ ውሳኔ ሳይሆን እስከ መጨረሻው ከጌታ ጋር ግንኙነት ለማድረግና የመዳን መንገድ እስከ ጥግ ድረስ ለመጓዝ በሚኖረው ውሳኔ እንደሆነና በዛ ውስጥ ደግሞ እግዚአብሔር ጸጋ በልባችን ውስጥ በህይወታችን ውስጥ የሚሰራውን ስራ እንዲሰራ በመፍቀድ ውስጥ እንደሆነ እናያለን። ግልጽ በሆነ መንገድ ዛሬ እንግዲህ እነዚህ አንዴ የዳነ ሰው ድነቱን አያጣም ብሎ የሚያስተምሩ ሰዎች እሱ የጻፋቸውን ሀሳቦች በጣም አጉልተው እንደሚናገሩት ሳይሆን ራሱ እንግዲህ ሮሜ ምዕራፍ 3:24 ላይ እንደተናገረ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ ብሎ የተናገረው ጳውሎስ ራሱ አንደኛ ቆሮንቶስ ምዕራፍ 6:9 ላይ ሲናገር ወይስ አመፀኞች የእግዚአብሔር መንግስት እንዳይወርሱ አታውቁምን? አትሳቱ፣ ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀራጮች ወይም ከወንድ ጋር ዝሙትን የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካራሞች ወይም ተሳዳቢዎች
ወይም ነጣቂዎች የእግዚአብሔር መንግስት አይወርሱም ብሎ ራሱ ጳውሎስ ተናግሯል። በክርስቶስ ኢየሱስ በኩል በሆነው ቤዛነት እንዲያው በጸጋ ይጸድቃሉ ብሎ የተናገረው ያለማቋረጥ በኃጢአት መንገድ የሚሄዱ ንስሐ የማይገቡ ወደ እግዚአብሔር ሀሳብ የማይመለሱ በዛ መንገድ ጸንተው የሚቀጥሉ የእግዚአብሔር መንግስት አይወርሱም ብሎ ቃል በቃል እግዚአብሔር ቃል እዚህ ጋር ሲናገር እንመለከታለን። ይህን ስንመለከት እንግዲህ ምናልባት ይሄ ፍጹም ስለመሆን አይደለም እያወራ ያለው እና ፍጹም በሆነ መንገድ ራስን ለእግዚአብሔር አሳልፎ ስለመስጠት ነው እየተናገረ ያለው። እውነተኛ ክርስቲያን ወይ ጀኒውን ያለ ክርስቲያን ሊወርቅ ይችላል። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ያን ለማለት አይደለም። ነገር ግን ሲወርቅ ድጋሚ ይነሳል። ሲያጠፋ ኃጢአት ሲፈጽም ንስሐ ይገባል። ድጋሚ ከወደቀበት መንገድ ይነሳል። ከክርስቶስ ጋር የጀመረውን ጉዞ መሀል ላይ ያሳዘነውን ነገር በንስሐ በክርስቶስ ኢየሱስ ደም ያጥብና ድጋሚ ወደ እግዚአብሔር መንገድ ይመጣል። ቲቶ 2:11 እንደሚናገረው ያ የተገለጠው ጸጋ፣ ዓለምን የሚያድነው ጸጋ በውስጣችን ውስጥ ያለው ለኃጢአት መኖርን የኃጢአት መንገድን መፈለግን እነዛን የዓለም መንገዶችን ሁሉ ንቆ ወደ እግዚአብሔር ሀሳብ እንደሚያቀርበው ሁሉ አዲስ ንጹህ የሆነ ህይወት በክርስቶስ ኢየሱስ በኩል ያለውን ህይወት እንደሚያለማምደው ሁሉ በዛ ልክ ያ ጸጋ በህይወታችን ውስጥ የሚሰራው ስራ እንዳለ እንመለከታለን። ስለዚህ ስንወድቅ እንነሳለን ማለት ነው። መውደቅ አለ፣ ነገር ግን በዛ መውደቅ ውስጥ አንቀርም ማለት ነው። ስለዚህ ዛሬ በጣም መመልከት ያለብን ይህን ሀሳብ ስገልጽ ድነት በስራ ነው የሚገኘው በፍጹም እያልኩ አይደለም። ድነት የተገኘው አንዴ በልጁ በክርስቶስ ኢየሱስ ባመንበት በዛ ቅጽበት እንደሆነ እናያለን። ነገር ግን እውነተኛ የሆነ ጽድቅ መታዘዝ ፍሬ እንደሚያፈራ እንመለከታለን። እንግዲህ ሰማይን በስራችን በመልካም ስራችን ብዛት በፍጹም ልናገኝ አንችልም። ስለዚህ ሰማይን ይወርሳል ወይ ደግሞ ጻድቅ ነው ብለን የምንጠቅሰው አንድ አማኝ በህይወቱ የሚያደርገው ነገር ቢኖር የሚያደርገው ተግባር ቢኖር እውነት ነው የመታዘዝ ፍሬ ሊያፈራ ይችላል። ነገር ግን እነዛ ፍሬዎች ሰማይን ያስገኙልኛል ብሎ በፍጹም አያስብም። ነገር ግን የተለወጠ ልብ በህይወት ውስጥ ያለው የተለወጠ ልብ ያ ያመነበት ጽድቅ በህይወቱ የሚሰራው የአዲስ ስራ በዛ ውስጥ የሚያመጣው ፍሬ አለ። ከዛ ፍሬዎች መሀል አንደኛው መታዘዝ ነው ማለት ነው። ስለዚህ መታዘዝ የመዳን ፍሬ እንጂ በፍጹም ለመዳን ሽልማት እንዳይደለ እንመለከታለን ማለት ነው። ስለዚህ ዛሬ ይህንን ያለፈ ጊዜ የተመለከትን አንዴ ስላመንኩኝ መዳኔ አይወሰድም ከሚል ማደናገሪያ ትምህርት በመጠበቅ ያለማቋረጥ ክርስቶስን ዕለት ዕለት በመፈለግና ከእርሱ ጋር በመገናኘት ስጋን እየጎሸሙ በመጸለይ ቃሉን በማጥናት እንደዚሁ ከእሱ ጋር የጀመርነውን ጉዞ እስከ ፍጻሜ ድረስ በመቀጠል ምክንያቱም የመጨረሻው ድል የሚሆነው ምንድነው? ክርስቶስን የሚመስል ህይወት እንደሆነ እንመለከታለን። እንግዲህ ክርስትናን ህይወት ለመጀመር ሳይሆን ክርስቶስን መምሰልና እንደዚሁም ደግሞ የጀመርነውን የእምነት ጉዞአችን እስከ መጨረሻው ድረስ በመጽናት በዛ መንገድ በመቀጠል እንደሆነ የመጨረሻ ግቡ መጀመር ሳይሆን መጨረሻና የእግዚአብሔር መንግስት መውረስ ስለሆነ እስከ መጨረሻው ታማኝ በመሆን መንገድ ስለሆነ እዚህ ጋር እንመለከታለን። እዚህ ጋር ማየት የሚገባን ትልቁ ነጥብ አሁን እየተናገርኩ ያለሁት መዳናችን እንጠራጠረ ወይ ደግሞ መዳናችን እንጠራጠራለን በፍጹም እያልኩኝ አይደለም። እኔ ለአንዲት ቅጽበት እንኳን መዳኔን አጣ ይሁን የሚል ሀሳብ በልቤ ውስጥ የለም። ምክንያቱም በክርስቶስ ፍቅር ልቤ ተቃጥሏል። ለመዳኔ ምክንያት የሆነው በመስቀል ላይ የሞተልኝን አዳኝ ትቼ ወዴትም ልሄድ አልችልም። ልወድቅ እችላለሁ አውቃለሁ። ነገር ግን በወርቅ ድጋሚ የሚያነሳኝ እግዚአብሔር መንፈስ እንዳለ አውቃለሁ። ድጋሚ እጆቹን አቅፎ የሚቀበለኝ አዳኝ እንዳለኝ አውቃለሁ እና ለአንዲት ቅጽበት እንኳን መዳኔን አልጠራጠርም። ይህን ሀሳብ ያነሱ ዛሬ ብዙ ይህን ትምህርት የሚያስተምሩ አስተማሪዎች ጥቃት ሲፈጽሙ እመለከታለሁ እና እንግዲህ ሰው አንዴ ካመነ በኋላ እምነቱን ቢያጣ ወይ ደግሞ ከዛ ከመዳን መንገድ ቢወጣ መዳኑን ያጣል ብለን ስንናገር እድን ይሁን በሚል አይነት ፍርሃት ውስጥ ህይወታችን እንደምንመራ አድርጎ የሚያስቡና በዛ መንገድ ስለሚያስተምሩ ትምህርታቸውን ስለተመለከትኩ ነው። በፍጹም እንደዛ የሚል ሀሳብ የለም። አንዴ በክርስቶስ ኢየሱስ ያመነ በፍጹም መዳኑን አጣ ይሁን እያለ ስጋት ውስጥ ሊገባ አይገባም። ያ የመዳኑን ጉዳይ ለራሱ ለእግዚአብሔር ሰጥቶ ዕለት ዕለት ከአዳኙ ጋር ግንኙነት በማድረግና እሱን በመፈለግ ውስጥ ሊጠመድ እንደሚገባ እንመለከታለንና በፍጹም በመዳናችን አንጠራጠርም። ነገር ግን ሰው ነኝና ፍላጎትና ፈቃድ አለኝና ነገ የእግዚአብሔር መንገድ ችላ ብዬ ጭልጥ ብዬ ወደ ዓለም ብሄድ የመንፈስ ቅዱስን ጉትጎታ ባልሰማ ጭልጥ ባለ መንገድ በዓለም ውስጥ ብቀር መዳኔን በእርግጥ አጠዋለሁ። ያን አደርጋለሁ? በፍጹም አላደርግም። ምክንያቱም ክርስቶስን ስለመወደው ከእሱ ተለይቼ ሌላ ጉዞ እንደማይረባ ስለተረዳሁ ያንን በፍጹም ምርጫዬን አላደርግም እና ስለዚህ በዚህ ጉዞ ላይ እስካለሁኝ በፍጹም መዳኔን የምጠራጠርበት ወይ ደግሞ መዳኔን አጣ ይሁን ብዬ ስጋት ውስጥ የምገባበት ነገር የለም። ነገር ግን ቃሉ በሚናገረው መሰረት ስንሄድ ዮሐንስ ራዕይ ምዕራፍ 2:10 እንደሚናገረው እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ ብሎ የእግዚአብሔር ቃል እዚህ ጋር በግልጽ እንደሚናገረው እስከ መጨረሻ ድረስ የሚታመንና እስከ መጨረሻ የሚጸና ነው የሕይወትን አክሊል የሚያገኘው። ስለዚህ በዛ መንገድ እስከ መጨረሻ እንጸናለን። ነገር ግን በፍጹም
መዳናችን እናጣለን የሚል ስጋት በልባችን ውስጥ የለም። ምክንያቱም ድነት ራሱ ማለት የማያቋርጥ ግንኙነት ስለሆነ እንጂ ለመስራትና በእርኩሰት መንገድ ለመጓዝ ሕግን የተላለፉ የእግዚአብሔር መንግስት ላይ ለማመፅ በፍጹም ላይሰንስ እንደማይሰጥ ቃሉ ግልጽ በሆነ መንገድ እንደሚናገር እንመለከታለንና ስለዚህ ክርስቲያኖች እባካችሁ ከዚህ አደገኛ ትምህርት እንድትጠበቁ በጌታ ፍቅር እጠይቃቸዋለሁ። አመሰግናለሁ።